ዛሬ የእስራኤል የውጭ ጉዳይ ሚኒስትር ኢትዮጵያ መጥተው በዚህ ጉብኝታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም እናከብራት በጣም እንወዳት ቤተክርስቲያን ናት። በታሪክም በባህልም እንደዚሁም ደግሞ በተለያየ መልኩ ከኛ ጋር ያለች ናት። እኛም ደግሞ ከሷ ጋር ነን በማለት ነው የጎበኙት። ቅዱስነታቸው ጋራም ብዙ ተወያይተዋል። በተለይ በግንኙነታችን እንደዚሁም ደግሞ በደር ሱልጣንና እስራኤል ባሉ ገዳሞቶቻችን በአጠቃላይ ችግሮቹንም መፍትሄዎቻቸውንም ተነጋግረዋል። በዚህ ላይ የቅዱስነታቸውም በተለይ ለሁለቱ ሀገሮች እንደ አባትነት ያስተላልፉት መልእክት ካለ ብፁዕ አባታችን? እንግዲህ ከዓለም ሀገራት በአብዛኞቹ ኢትዮጵያ ጋራ ግንኙነታቸው የጠነከረ በረታ ነው። በተለይ ደግሞ ከእስራኤል ጋራ እጅግ ታሪካዊ ረጅም ርቀት የተጓዘ ስለሆነ ሁለቱ ሀገሮች እንደ ሀገር፣ እንደ ሕዝብ፣ እንደ ባህል፣ እንደ ታሪክ በአንድ ላይ ቢራመዱ የበለጠ ውጤታማ ይሆናሉ። ለሕዝቦቻቸውም፣ ለሀገራቸውም፣ ለባህላቸውም፣ ለሌላውም ለታሪካቸውም ብለው አስተላልፈዋል። ቡራኬም ሰጥተዋል። የእስራኤል የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ላይ ያሉ እዚህ ቦታ መጥተው ቅዱስነታቸውን ቡራኬም ተቀብለው አናግረው ሄደዋል። በተለይ ከሁለቱ ሀገራት ግንኙነትም አንጻር እንዲህ ትልቅ ባለስልጣን መጥቶ ቅዱስነታቸውን ጠይቆ ጎብኝቶ ቡራኬ ተቀብለው ሲሄዱ ነው ያለውን ግንኙነት እንደ ዓለም አቀፍም እንደ ሀገር ምን ያሳያል? ይሄ እንግዲህ በእውነት ለሌላውም ትምህርት ነው ብዬ ያስባለሁ። ሌሎችም እንደዚሁ እየመጡ አግኝተው ቅዱስነታቸውን ቡራኬ ተቀብለው የቤተክርስቲያኒቷን ትልቅነት የክርስቲያኑና የአማኞቹንም ደግሞ አክብሮት የሚያሳይ ነውና በዚሁ ልክ ቀጣይ ነገሮችም እንደዚሁ ይሄዳሉ ብለን ተስፋ እናደርጋለን። በተለይ የእስራኤል ውጭ ጉዳይ ሚኒስቴር በእንዲህ አይነት መልኩ ትኩረት ሰጥተው ወደዚህ መጥተው ቅዱስነታቸውን አግኝቼ እነጋገራለን። ቤተክርስቲያኗንም በገዳማት እስራኤል ላይ ደግሞ ትልቅ ይዞታ ብዙ ካላቸው አብያተ ክርስቲያናትና አገሮች ኢትዮጵያ ናት አንዷ። ደግሞም በደር ሱልጣን የጥቁር ሕዝቦች አሻራ ያለበት ነው። ደር ሱልጣን እንዲቀላል አይደለም። ስለዚህ እስራኤል መንግስትን በትኩረት ያየዋል፣ እኛም በትኩረት እናየዋለን። ሌሎቹም ደግሞ ለመውሰድ የሚፈልጉ ብዙ ይታገላሉ። እኔ የደር ሱልጣን ጉዳይ ብዙ ትኩረት ተሰጥቶ ተወያይተናል። ከዚያ በለጠ ደግሞ ይሄ የመንግስትም የህዝብም ደግሞ የአፍሪካ ከአፍሪካም አልፎ የጥቁር ህዝቦች ሁሉ መኩሪያና ስፍራ ነው፣ ታሪክ ነው ብዬ አምናለሁ። በዚህ አይነት መልኩ ነው ውይይቱም ሰፋ ብሎ የተነጋገር ነው። ስለዚህ ትልቅ ነው ውይይቱ። It was very moving to meet with His Highness and to hear his words of wisdom. We come to a place of believers and we are also believers. This is a very ancient and strong bond between our two people that continued, and it exists not only in the political level but also in the spiritual level. So it was our honor to be hosted here, and we are thankful for the Patriarch for that. Thank you so much. Thank you.